እርሱ ወደዚህ ዓለም የመጣው ምንም አይነት ክብር ይዞ አልነበረም። በዘመኑ አጠራር ዲቃላ ወይም ማምዘር ተብሎ ሊጠራ ይችል ነበረ። ይህም ስም ወላጆቻቸው ባልተጋቡበት ሁኔታ ለተወለዱ ልጆች የሚሰጥ ስም ነው። በሁሉም ቋንቋዎች ለዚህ ሁኔታ የተሰጠ ስም አስጠሊታ ስም ነበረ። መኝታው የእንስሳ መኖ ማደሪያ ወይም ግርግም ነበረ። የሕፃናት ክፍል ጓደኞቹ 4 እግር ያላቸው እንስሳት ነበሩ። የተጠቀለለውም በጨርቅ ነበረ። የተወለደውም በዋሻ ውስጥ ገና እንደተወለደ ለሞት በታቀደ ስደት ሲባዝን ኖረ። ሲሞት ደግሞ ከበፊቱ በባሰ በወደቀ ክብር ነበረ። ተፈርዶበት፣ ተደብድቦ፣ ደም ፈሶት፣ ተጥሎ ራቁቱን ተዋርዶ ሞተ። ምንም አይነት ማዕረግ አልነበረውም። ክብር የሚለውን ቃል ከንጉስነት ደረጃ ጋር አያይዘን ስናስብ ከኢየሱስ ጋር በፍጹም ልናገናኘው አንችልም ነበረ። ሆኖም ግን በዚህ ታሪክ ውስጥ አንድ ንጉስ ደግሞ አለ። ኢየሱስ የተወለደው በንጉስ ሄሮድስ ዘመን ነበር። ለዘመኑ ሰው የክብርና የታላቅነት ማሳያ የሚሆነው ኢየሱስ ሳይሆን ሄሮድስ ነበር። ከከበረ ቤተሰብ የተወለደ የሰራዊት መሪ የሆነ ሄሮድስ በሮማውያን ሴኔት ዘንድ ከፍተኛ ግምት ሰጠው ስለነበረ ገና በ33 ዓመቱ የአይሁድ ንጉስ የሚል ማዕረግ ተሰጥቶት ነበር። በፖለቲካው ጥበቡም የታወቀ ስለነበረ ለ40 ዓመታት በዙፋኑ ላይ መቆየት ችሏል። እንዲያውም የቄሳር አውጉስጦስ ቀንደኛ ጠላት የነበረውን ማርክ አንቶኒን ደግፎ እንኳን ቄሳርን በስልጣኑ ላይ እንዲያቆየው ማሳመን ችሎ ነበር። የዘመኑ ታላቅ ግንባታ ያከናወነ ሰው ነበር። በሄሮድስ ዘመን እንደርሱ በስፋትና በዓለም ላይ ደማቅ ብርሃን የፈነጠቁ ፕሮጀክቶችን የገነባ ማንም የለም። እርሱ ከግዙፍ ድንጋዮች የገነባቸው ቤተ መቅደሶች ከ2000 ዓመታት በኋላም እንኳን ዛሬ ይታያሉ። ኢየሱስ ሰራተኛም ነበር፣ ግንበኛ፣ አናጺ። ምናልባት ሴፎሪስ በተባለች ከተማ ለአንዱ የሄሮድስ ልጅ ግንባታ ሳይሰራ አይቀርም። እስከ ዛሬ የቆየ በእርሱ የተገነባ የታወቀ ግንብ ባይኖርም በጥንቱ ዓለም የሰዎች ሁሉ ድጋፍና አድናቆት ለሄሮድስ ነበር። እርሱ ለአማልክት የቀረበ የሮማውያን ሰላም ወይም ፓክስ ሮማን ጠባቂና የቄሳር አማካሪ ነበር። ስለ እርሱ የተጻፈው ዝነኛ የሕይወት ታሪክ ሄሮድስ የአይሁድ ንጉስ፣ የሮማውያን ወዳጅ ይላል። እነዚህ ሁለት መግለጫዎች የተሳሰሩ ናቸው። ሄሮድስ የሮማውያን ወዳጅ ባይሆን ኖሮ የአይሁድ ንጉስ ሊሆን አይችልም ነበር። ኢየሱስ ግን የኃጢአተኞች ወዳጅ ተብሎ ይጠራ ነበር። ይህም አድናቆት ሳይሆን ስድብ ነበር። የታሰረውም እንደ ሮማውያን ጠላት ተቆጥሮ ነበረ። ሄሮድስ የነገሰው ጨካኞች ብቻ በሕይወት በሚኖሩበትና በቅንጦት በሚመላለሱበት ዘመን ነበረ። ሄሮድስ ለማንም የማይንበረከክ ንጉስ ነበረ። 10 ወይም 11 ሚስቶች ነበሩት። ከሁሉ አብልጦ የወዳት የነበረችው አንዷን ሚስቱን እንኳን በስልጣኔ ላይ ታሴራለች ብሎ ስለጠረጠራት አስገደላት። አማቱን፣ 2 አማቾቹንና ከሚወዳት ሚስቱ የወለዳቸውን 2 የገዛ ልጆቹን ጭምር ያስገደለ ንጉስ ነው። ከእርሱ ጋር የቆየው ፀጉር አስተካካዩ ስለ ልጆቹ ሊማልድ በሞከረ ጊዜ የተከተለው ሞት ነበረ። ቄሳር አውጉስጦስ አይሁዶች አሳማ እንደማይበሉ በማስታወስ ከሄሮድስ ልጅ ይልቅ የሄሮድስ አሳማ መሆን ይሻላል እያለ ይቀልድበት ነበረ። ሄሮድስ ወዳጆቹን ይሸልም፣ ጠላቶቹን ደግሞ ይቀጣ ነበር። ይህ ደግሞ በዚያ ዘመን የአንድ የታላቅ ሰው መለያ ባህሪ ነው። ኢየሱስ ግን ትልቅ ሰው በሆነ ጊዜ እንኳን እንደ ሕፃን በሄሮድስ ፊት ዝምተኛና ጭምት ነበረ።
ሄሮድስ እስከ መጨረሻው ድረስ ማዕረጉን አስጠብቆ ነበር የሞተው። ሊሞት ሲያጣጥር እንኳን የተቃውሞ ሰልፍ ያደረጉትን ሰዎች አስሮ፣ መሪዎቹን በሕይወት አቃጥሎ፣ ሌሎችን ደግሞ አስገድሏል። ከመሞቱ ከ5 ቀን በፊት በጊዜው ስልጣኑን ለመቀማት የሞከረውን ሌላ ልጁን ደግሞ አስገድሏል። በሞተበት ቀን በእስራኤል ውስጥ ከፍተኛ ለቅሶ እንዲኖር በመመኘቱ ብዙ የታወቁ እስራኤላውያን እንዲገደሉና እንዲቀበሩ በኑዛዜው አዞ ነበረ። ሄሮድስ በሮም እይታ በታሪክ አገሪቱ ካገኘቻቸው የእስራኤል ገዢዎች ሁሉ ብቁና ድንቁ ነበረ። ከእርሱ በኋላ የአይሁድ ንጉሥ የሚለውን ማዕረግ የተሸከመ ማንም ሰው አልነበረም። በአንዲት ዓርብ ከሰዓት በኋላ ለጥቂት ሰዓታት በመስቀል ላይ ተሰቅሎ ከዋለው ተጠቂ በስተቀረ እኛ ሄሮድስን በገና ድራማዎች ላይ እንደሚታይ ተራ ጨካኝ ገጸ ባህሪ አድርገን ነበር የምናስበው። ነገር ግን በዘመኑ ከነበሩትና ንግግራቸው ዋጋ ከሚሰጣቸው ሰዎች ሄሮድስ ታላቁና ታላቁ ነበረ። ይህ ታሪክ ታላቅነት በዓለም ፊት እንዴት ገጽታውን እንደቀየረ የሚያሳይ ነው። በወቅቱ ይህንን ማንም ባስተውለውም ጥንታዊው ክብር ወይም የክብር ስርዓት እየፈራረሰ ነበረ። ሰብአዊው ክብር ከሄሮድስ ከፍ ካለ ዙፋን ላይ እየተፈጠፈጠ ለሁሉም ሰው የሚታይበት ጊዜ እየቀረበ ነበረ።